እንግዲያውስ ምስጢር ልንገራችሁ፣ የቴዲ አፍሮ ሙዚቃ እንዲወጣ ተፈልጎ ነው። ሀገራዊ ጉዳይ ስለሆነ መናገር አይጠበቅብኝም ነበር። ምርጫ ያለም እስካይመስል ድረስ ሰው የሆነ የመፍሰዝ ነገር እያየን ነው። ስለዚህ we have to do something የሚል ነገር መጣ። ቴዲ ደግሞ ሙዚቃውን ይዞ መጣ። ገና ከመግለጫው ጀምሮ ምናምን የተነሳው ነገር ስቴጅድ ኢቨንት ነው። መነቃቃትን እንዲፈጠር ታስበው ነው። በተለይ ደግሞ ከተማ አካባቢ የሚኖረው ህዝብ ምርጫውን ኮምፒቲቲቭ እንዲያደርገው የታሰበ ነገር አለ። ቴዲሻም ቆንጆ ሙዚቃ ይዞ ነው የመጣው። እንደምታዩት የሆነ ሞቅ የሚል ነገር ተመልክተናል። ተርናውቱን ይጨምራል ብለን ተስፋ እናደርጋለን። በነገራችን ላይ በጣም ኮምፒቲቲቭ ምርጫ ሆኖ የገዢው ፓርቲ ስልጣንን ሊያሳጣ የሚችል አይነት ኮምፒቲሽን ቢኖር በእርግጠኝነት የሙዚቃ ላይ ሊለቀቅ ይችላል። ይጎዳል ተብሎ ከታሰበ ከግንቦት እንዲወጣ ማስገደድ ትችላለህ። ሌላው ቢቀር ተነጋግረው ማድረግ ትችላለህ። ይህንን ቀስ አድርገን ለነገር የፈለኩት ነገር ነው እንጂ ብዙ ነገር ማብራራት ይችል ነበር። ሌላው አንዳንድ አዋቂ ነን የሚሉ ሰዎች አሉ። ሞገስ ዘውዱ እንግዲህ እንደምታውቁት አዋቂ ነን፣ ኢንተርናሽናል ህግ ተጥሷል ምናምን ያለ ስለ ኢንተርናሽናል ህግ መተንተን የሚያምረው ሰው አለ። አዋቂ ነው የሚጫወተው። ምንድን ነው ያሳቀኝ መስላችሁ? ብላቴናው በ8 ዓመት የለፋው ሙዚቃ አንተ በ8 ሰዓት ውስጥ እንዴት ገባ ምናምን ብሎ ይፖስትና 6 ሰዓት ውስጥ ተነተነው። እሱ ሞገስ እንደምታውቁት የቤተክርስቲያን ተንታኝ ነኝ ብሎ ነጠላ ለብሶ ምናምን መተንተን የጀመረ ልጅ ነው ካስታውሳችሁ። ቀሲስ ኤፍሬም ነው ወደ ሚዲያ ላይ ያመጣው። ከዛ ወደ 360 ይወሰደው። ከዛ ተመልሶ ደግሞ ቤተክርስቲያን ሰርብታ ያላችሁ። ከዛ ላይ ደግሞ ይገለበጥልህና የሆነ ሳለ ኦሮሞ ነኝ ብሎ የኦሮሞ አክቲቪስት ሆኖ ከዛ ላይ ደግሞ ተገልብጦ ኢትዮጵያኒስት ነኝ አማራ እንደዚህ ሆነ ምናምን ወደሚል ነገር ደግሞ ሲገባ ትመለከታላችሁና ቺፕ የሆነ ፖፑላሪቲ የሚፈልግ ንፋሱን እያየ የሚቀዘፍ ልጅ ነው። አሁን ንፋሱን ሲያይ ወደ ቴዲ በኩል ነውና አንተ እንዴት በ8 ሰዓት ውስጥ ገባህ? እንደዛ ሆነ ቴዲ ዘፈን አይችልም ብሎ በ6 ሰዓት ውስጥ ማታ ያንን ዘፈን ትርጉሙ ይኸውላችሁ እኔ ጋር ነው ትርጉሙ ያለው። ቴዲ ኢንቦክስ ያደረገለት ነው የሚመስለው። ከዛ ደግሞ ምን ብሎ እንደፖስት ተመልክቶና ምን ያክል ባዶ እንደሆነ ላሳያችሁ ፈልጌ ነው። አስፈራርተው ቀን ተራዝሞ ለምርጫ የተመዘገበ ህዝብ 35 ሚሊዮን፣ በነፃ ፈቃዱ በ48 ሰዓት ብቻ የቴዲን ዘፈን ያደመጠው ህዝብ ብዛት 50 ሚሊዮን ህዝብ ምርጫውን ያውቃል። ያለማወቅ ጥግ ነው ይሄ። ኢንተርቴይንመንት እና ፖለቲክስን ይሄ ዓለም እንዴት አፕሮች እንደሚያደርግ አውቅ። በቃ ጥሩ ስልክ ስላለው ካሜራ ስላለው ነው ዩቲዩብ ላይ መጣው። ጆርጅ ደብልዩ ቡሽ ዓለምን እየዞረ በቦምብ ሲደበድብ የአሜሪካ ህዝብ የማይክል ጃክሰን ፎቶ እያሳዩና የጆርጅ ደብልዩ ቡሽ ፎቶ ሲያሳዩ አብዛኛው ጆርጅ ደብልዩ ቡሽ መፈጠሩን አያውቁም። ማይክል ጃክሰን ያውቃሉ። የጆርጅ ደብልዩ ቡሽ ንግግርና የማይክል ጃክሰን አንድ ዘፈን ሰማይና ምድር ራሱ ይቀራረብ ብላችሁ ነው ኢንተርቴን ለማድረግ የፈለገ ሰው ሁሉ የሚያየው ነው። ኦዲየንሱ በጣም ሰፊ ነው። ቻምፒየንስ ሊግ ፋይናል እና የአሜሪካ ፕሬዚደንሻል ዲቤት እኩል ኮምፒውተር ያደርጋል ብለህ ታስባለህ? ከዛ በኋላ በጣም የአሜሪካ ፖለቲካል ዲቤት በቃ ሞቷል፣ ህዝቡ ተገዶ ነው ቻምፒየንስ ሊግ በለጠው ልትለኝ ነው? ፖለቲካ ምን አገባኝ የሚል በዚህ ዓለም ላይ ቢሊየንስ ኦፍ ፒፕል ፖለቲካ አይመለከተኝም ብሎ ሌላ ስራ ላይ ያለ። በፖለቲካና በኢንተርቴይንመንት መካከል ያለውን የኦዲየንስ ልዩነት ካላወቅ ምን ትሰራለህ? ሚሊዮን አንተ ምን አይነት መንጋ ነው አንተን የሚከተል? ከስታሊን አትሻለም እኮ። ስታሊን የጠቅላይ ሚኒስትር አብይ ንግግርንና የቴዲ አፍሮን ዘፈን ያወዳድራል። ነገ ደግሞ ሄደ የእንግሊዙን ጠቅላይ ሚኒስትር ኢንስታግራም ፎሎወር እና የቤካምን ልዩነት ቤካም ኢንስታግራም ፎሎወር በለጠው የሚገርም ነው ምናምን ልትለኝ ነው። ሮናልዶን እና የፖርቹጋሉ ፕሬዚዳንት ልትል ነው በኢንስታግራም ፎሎወር። ወንድሜ ኢንተርቴይንመንት ሌላ ዓለም ነው። ሞገስ አንተ አሁን ፖለቲካ ምናምን የምትነት ነው። አንተ ያለ ፎሎወር እና አዶና ያለ ፎሎወር አንድ ነው። ስለዚህ አንተ ደደብ ነህ ማለት ነው። አብነት አሁን ያለው 5 ምናምን ሚሊዮን ፎሎወር አለ። አብነት ደደብ ነው። አንተን አብነት ስለበልጠ ከአብነት በብዙ እጥፍ ደደብ ነህ ማለት ነው። የነጥያቆ እቺን ቤዚክ አንደርስታንዲንግ ሳይኖር እንዴት ወደ ሚዲያ መጣ? የነጭንቀት እኮ ነው። እናንተ ሰዎች ናቸው ይሄንን መንጋ ይፈለፈላችሁ ያላችሁት እኮ እናንተ ናችሁ። ህዝቡን የምታሰጡት እናንተ ናችሁ። እንዲያው ካልገባን ራሱ አገላጠን የተወሰነ ነገር አይተን ለምን አንመጣም? ሌላው በቀር ጉግል አድርገን ለምን አንመጣም? በጣም ያሳዝናል። በእንደዚህ አይነት ድንጋይ ራስ ነው ጠቅላላ ሚዲያው እየተመራ ያለው፣ ጠቅላላ ዩቲዩብ እየተመራ ያለው። ጥሩ ስልክ አላቸው፣ የሚቀርጹበት ካሜራ አላቸው፣ ይገቡልሃል። ከዛ በኋላ በቃ የመጣውን ዝም ብሎ ጠቅላይ ሚኒስትርን አንድ የፖለቲከኛ ንግግር ከሙዚቀኛ፣ አንድ የእግር ኳስ ተጫዋችን ከፖለቲከኛ ያወዳድራሉ። እንቅልና ዱባ ነው የምታወዳድሩት፣ አፕልና ኦሬንጅ ነው የምታወዳድሩት።